ልጄ መድኃኒት አልቆብኛል ገዝተህልኝና እስኪ። እሺ ከምንም በላይ ሄሎ የኔ ፍቅር፣ አንተ ጤነኛ ነህ? የምትገዛልኝ ከሆነ ቶሎ በልና ቀሚሱን ግዛልኝ። ችግር የለም የአባቴ መድኃኒት መግዛ ብር አለ፣ መጣው በሱ እንገዛለን። ከጓደኞቼ ምንድነው የኔ ፍቅር? ፍቅር እኮ አመለጠች ማለት ተለያይቼ ምን ማለት መሰለ ጎበዜ፣ ቀሚስ እንኳን መግዛት ሳትችል እቺን የመሰለች ቆንጆ አንተ ማድረግ አትችልም። ምን ማለቱ ነው የኔ ቆንጆ? ያው ብሩን እኮ አምጥቻለሁ። በዚህ ብር ቀሚስ የኔ ፍቅር ባይሆን ብርን ጨምርላቸውና ለ5 ወር የሚሆን መድኃኒት ግዛላቸው። እሺ ቅድሚያ ለራስህ ትረፍ፣ ባይሆን ለአባትህ በቀን 3 እንዲበሉ አድርግ። እሺ ዝም ብለህ ሴት ላይ አትንጠልጠል። ነይ የኔ ፍቅር እንሂድ። ቀረፋ አንገቴ እንደፍች ልክ ነሽ። የእኔ ልብ እኮ አንቺን ሲያገኝ ነው ስራውን የሚሰራው። ያለ አንቺ እኮ አይንቀሳቀስም። አውቃለሁ ከኔ ፍቅር። ኧረ ሴቶችን እኮ ጨፈጨፋቸው። በዚህ ሳምንት ብቻ እኮ እቺ 3ኛ ሴት ናት። ኧረ እኔ እንደውም ከብሩ ይልቅ ምን እንደሚላቸው ቲፕ ቢሰጠኝ። ዋና አስተናጋጅ ሂሳብ ይዘና። ነገ ግን እንደምንም ብዬ አብረን ነው እሺ የምናድረው። እሺ እኔ ቆንጆ እጠብቅሻለሁ። ሂሳብ 1500 ብር ነው። ሺት ዋሌቴ መኪና ውስጥ ረሳሁት መሰለኝ። ትራንስፈርም እንቀበላለን። ኧረ አያስፈልግም። በቃ እኔ ጋር ካሻለሽ እኔ እሰጥሻለሁ። አባት ተረኛይቱ ነው። እኔ እንድትቀን ነው ዛሬ እንዴ? ኧረ ላይ ወጣ። አላየሁሽም። እንደ ዋሌትህ መኪናንም ረስታት ወጣ ነው አይደለም እኮ እንዴ? ሲጀመር ምን አገባሽ? ኧረ ምንም አንድ መንገድ መሆናችን ገርሞኝ ነው። ተይኝ እስቲ ና ማነሽ ማውቋቋው እንደሙነሽ ምን ያረጋል? ምንድነው የምፈዘው? አልቋርም እንደገና የኔ አቶኝ የሰው ነሽ እኔም ብዬ አሎ ነቃ በል ሕይወት እንዴት ካንተ ሌላ ያኔ ብለሽ እንዴት ነው ካለኔ አሁን ልጠይቅ። አንተ ምን ሆነ ነው? ነቃ በል እንጂ ልጠይቅሽ ይከፋል ያዲስ ባልሽ ብመጣብሽ እያናገርኩ አመልስልኝም እንዴ? ይሰማሃል? ይከፋል ያዲስ ባልሽ ልጠይቅሽ ይከፋል ያዲስ ባልሽ ብመጣብሽ ይከፋል ያዲስ ባልሽ ልጠይቅሽ ይከፋል ያዲስ ባልሽ ብመጣብሽ ይከፋል ያዲስ ባልሽ። ምን ሆነሽ ነው? ያምሻል እንዴ? ስንት ሰዓት የለኝ። አንተው ክብረ ቢስ ምን ልታዘዝ? የኔ መቤት ምን አልከኝ? ስማተ እዛ ጋር ምን ትሰራለህ? ናና እኔን ታዘዝ። አንዴ የእሷን ትእዛዝ ልቀበልና ወደ አንተ እመጣለሁ። እሷ ከኔ ጋር ናት፣ ምንም አያስፈልጋትም። ና እኔ ጋር። ታዲያ አንድ ላይ ከሆናችሁ ለምን አብራችሁ አትቀመጡ? እሷ የቤት ሰራተኛዬ ናት እና ከሷ ጋር ቁጭ ብዬ እንድጠቀም ነው የፈለግከው? እና ምን ችግር አለ? ልትመክረኝ እየሞከርክ ነው? ናና ትእዛዜን ተቀበል እባክህ፣ ወሬ አታብዛ። የኔ መቤት ምን ላምጣልሽ? አንተ አሰማም እንዴ? ያው ለእሷ እኔ አልከፍልም። እሺ ገንዘብ የጠየቀ ሰው አለ እንዴ? ወንድሜ እኔ ምንም ገንዘብ የለኝም፣ አልፈልግም። ችግር የለውም እኔ እከፍላለሁ። ምን ላምጣልሽ? እሺ ሽሮ አምጣልኝ። ሰሚኛለሽ? እንደውም ወደ ደላላው መመለስ ትችላለሽ። እሺ ስራይስ አላቅልሽም፣ የራስሽ ጉዳይ። አይዞሽ እኛ እዚህ አጋዥ እንፈልጋለን። እሺ ቆይ አንዴ አለቃዬን አናግሬ ልምጣ። አለቃ ይኸው እሷ ነች። እናት እንዴ አንቺ አለቃ ምን ነው ትተዋውቃላችሁ እንዴ? ምን አይነት አጋጣሚ ነው? ረጅም ዓመት ስፈልጋት የነበረችው እህቴ እኮ ነች። ወንድሜ እናቴስ ደህና ናት? እሱም ቤት እናወራለን። ነይ እንሂድ። ሄኒ ያልኩህን ብር አስገባልኝ። እሺ ዝይበልከኒ የለ ሰማዮኒ
ቶሎ ናሽ ይፈልጋል። ዮኒ ጫማ የተፈታ እና ምን ችግር አለው? አስርልሻለሁ። አመሰግናለሁ የኔ ፍቅር። አንተ ያማል እንዴ? እንዴት ይሄ ልጅ ጫማ ታስራለህ? ነገ እኮ ትንቀሃለች። አይግረም ወንድሜ፣ እቤት ውስጥ ስትሆንና ሰው ከሌለ አይደለም ጫማ ማሰር ስንት ነገር ታደርግ የለ እንዴ? ኧረ ቢያንስ ቦርሳውን ስጣት። ወንድ ልጅን አታሰድብ። ካም በኋላ ካንተ ምንም አይነት አስተያየት አልፈልግም። ሚስቴ እኮ ነች። ለሚስቴ ምንስ ባደርግላት? እንዲህ ዝቅ ማለት ግን የሚያዋጣ አይመስለኝም። አሁን ላለሁበት ደረጃ አብራኝ ዝቅ ብላ እዚህ ያደረሰችኝ እሷ ነች። ኧረ ተረጋጋ ብራዘር። እኔ አልኩህ እኮ እንዴት ከክብር በታች ዝቅ ትላለህ ነው። ወንድ ልጅ ክብሩ ሲጠብቅ ነው የሚያምርበት። የክብር ትርጉም ግን የገባህ አይመስለኝም። እሷ እንደሆነ አንድ ያውርሃለች። አንተ የጣልከውን ክብር ደግሞ እኔ አልሰበስብልህ። ሴታ ሴት እየሰደብከኝ አይደለም። ሁሉም ነገር ነገ ያጭ ነው። እሷ ግን ሁሌም አብራኝ ትቀጥላለች። ለወረኛ ደግሞ ቦታ አንሰጥም። እኔ ምን አገባኝ? በልጅና ወጥን ቀቅል። ታሳዝናለህ ቱሪናፋ ጂዞ ቱነኔን እንደገባ ቻው በቃሽ። ቻው እሺ። ማን ነው? ኧረ ቀስ በሉ፣ በሩ ልትሰብሩ ነው እንዴ? አንተ ውሻ የታለች? ልቀቂኝ በእናትሽ። ምንድነው የምትይኝ? አብራህ የነበረችው ልጅ የታለች? ቤት ውስጥ ናታ። አትጩይ። ካላመንሽ ገብተሽ ማየት ትችያለሽ። ያንተ መጫወቻ ሆኜ ልቀር። ባንተ የተነሳ እብድ ተባልኩ። አየህ ስራህን። ለምን ደው ማታሚኝ? ከኔ ልክ ሌላ ተራ ሰው ነው የምታምኚው? ለነገሩ ከሴት ጋር ነው ያሉት ናቸው ጠላቶቼ። ትንሽ አታፍርም? እና ይሄ ማን ነው? አንቺ ደግሞ ያንቺ ነው የማን ይሆናል? ቆይ በር ከፍቼ መጣሁ። ዛሬማ ማምለጫ የለህም። ይዙ ፀጉር ማሳዣዬን ረሳው። አንቺ ነሽ? ቆይ ተረጋጊ። ለነገሩ አንቺ አይደለሽም ጥፋተኛ፣ አንቺ ነብራትሽ። እውነት አላውቃትም። ውሻ ነህ። እሺ ልከስከስ አንቺ ነሽ ያለንበትን የነገርሻት? አሁንስ ለቅሷ ራሱ እንዴት እንደሰለቸኝ። እንዴ አልፋኝ ሄደች። ስሚ አንቺ። አቤት ጠራኸኝ? አላየሁም ለማለት ነው ዘግተሽኛለሽ? ታስጠይኛለሽ። ሁለተኛ ጠገቤ እንዳደርሽ ብለኛል ነበር። ለምን አናገራለሁ? አይ አንቺ የሶስት ሳምንት ፍቅር እንደሆነ አውቅ ነበረ። እኔም ለዛ ነው ፊት ያልሰጠሁሽ። ምን አለች? ኧረ ተያት እቻጭ በርባሪ። ቆይ ለምን እንደምትወዳት አትነግራትም? ማኔ ደሞ እቺ ምኗ ይወደዳል? የሆነች ሌላ ድርጊት ሌላ መጣ። በቃ ነኝ እጹቤ አንድ ያናግሪኝ። ይኸውልሽ እሱ ቃልና ተግባሩ ቢለያይም ግን ይወድሻል። አንቺ በምን አወቅሽ? ወንድሜ እኮ ነው። ምንም ቢኩራራም ለሴት ልጅ እንዲህ ሲሆን አይቻልም። አውቀም ነገ ምሳ ቤት ልጋብዝሽ። ነገ አልችልም። እምቢ ማለት አይቻልም። ጾም አይደል? ነገ የምሄድበት ገዳም ስላለ ነው። ባይሆን ሌላ ጊዜ ትጋብዥኛለሽ።